በደጋግ ቀደምቶች ዘመን ሴት ወንዶችን ታስተምር ነበርን? ሴት ልጅ በድምፅ ሚዲያ ላይ መሳተፍ የለባትም ሲባል ዓኢሻን ረዲየላሁ ዐንሃን ጨምሮ በርካታ ሴቶች ወንዶችን ያስተምሯን ነበር እያሉ በማወቅም ይሁን ባለማወቅ ሐቅና ባጢልን ለመቀላቀል የሚፈልጉና አላዋቂዎችንም የሚያደናብሩ ሰዎች አሉ። ዓኢሻም ትሁን ሌሎች አደባባይ ላይ ሙእሚኑም ሙናፊቁም ባለበትና ሁሉም ድምፃቸውን በሚሰሙበት መልኩ አልነበረም የሚያስተምሩት። በቋሚነትም ወንዶችን አያስተምሩ ነበር። በቤታቸው ውስጥ ተቀምጠው እውቀትና መረጃ የሚፈልግ ሰው መጥቶ ሲጠይቃቸው ነበር የሚያስተምሩትና ጥያቄን የሚመልሱት። ሴት ልጅ ሴቶችን እንኳን በአካል ለማስተማር እያለች በብዛት ከቤት መውጣት እንደሌለባት ከዘመናችን ሊቃውንቶች አልባኒን ጨምሮ ዑለሞች በግልጽ አስቀምጠዋል። ሴት ወንድን ስታናገር ድምጿ የሚፈትን ከሆነ አፏ ውስጥ ድምጿ የመፈተን ኃይሉን እንዲቀንስ የሚያደርግ ነገር ማድረግ እንደሚገባትም ኢማም ነወዊ ኪታቡል አዝካር ላይና ሌሎችም ጠቅሰዋል። ሴት ልጅ ሐጅና ዑምራ ላይ ተልቢያ ወይም ለበይክ ስትል እንዲሁም ተክቢር ስታደርግ ወንድ ባለበት ሶላት ስትሰግድ ድምጿን ከፍ ማድረግ እንደሌለባት መላው የዲን ሊቃውንት ዘንድ የሚታወቅ ነገር ነው። ሴት ልጅ እንደ ወንድ አዛን የማትለውና ኹጥባም የማታደርገው ለዚሁ ነው። ዲኑ ይህን ሁሉ ከልክሏት ሳለ ሴት ልጅ ድምጿን እያሳመረች አንዳንዴም እየሳቀችና እየቀለደች ሚዲያ ላይ ትሳተፍ ይባላልን? ወንድና ሴት ለጉዳይ ወይም ለግዴታ ነገር እንጂ መነጋገር የለባቸውም። ዝም ብሎ ያለ በቂ ምክንያት ማናገር አይገባም የተባለው ድምጿን መስማቱ የፊትና በር ስለሚከፍት ነው። በተለይ ዘመናችን ጾታዊ ፈተና እጅግ በጣም የተስፋፋበት፣ ሙናፊቅና የቀልብ በሽታ ያለባቸው ሰዎችም የበዙበት ዘመን ነው። በእንዲህ አይነቱ ዘመንና ሁኔታ ላይ ሴት ልጅ በድምፅ አልፎም በቪዲዮ ሚዲያ ላይ ትሳተፍ ማለት የሚያስከትለውን መዘዝ ያለማስተዋል ወይም የግዴለሽነት ምልክት ነው። ሁሉንም ጾታዎች ማስተማር በመሰረቱ የወንዶች ኃላፊነት ነው። ለዚህም ነው ነቢያት በሙሉ ወንዶች የነበሩት። ሆኖም ሴቶችም ለሴት ወገኖቻቸው ሸርጡ ተሟልቶ ማስተማር ይችላሉ። ግን ሚዲያ ላይ ወጥተው በድምፅ ያስተምሩ፣ ጋዜጠኛ ሆነው ከወንድ ጋር ቃለ ምልልስ ያደርጉ ወይም አርት ላይ ይሳተፉ ወዘተ ማለት በነቢዩ ሰለላሁ ዐለይሂ ወሰለም ጎዳና ላይ አንገቱን ደፍቶ የሚጓዝ ሰው አስተሳሰብ የማይቀበለው ነገር ነው። ኡስታዝ አሕመድ ሼኽ አደም ረጀብ 27 1439